መንተባተባችሁን መቅረፍ የማትችሉ ከሆነ ከህይወት የምትፈልጓቸውን ነገሮች ማግኘት በጣም ከባድ ይሆንባችኋል። ለማታውቁ ሰዎች አሌክስ እባላለሁ። 25 ዓመቴ ነው። ስፒክ ቦልድ አካዳሚ የሚባል የኦንላይን ኤጁኬሽናል ፕላትፎርም ራን አደርጋለሁ። በአጠቃላይ እዚህ የምትመጡት መድረክ ላይ ወጥታችሁ ሀሳባችሁን የምታቀርቡበትን አቅማችሁን ማሳደግ ከሆነ ይህ ትክክለኛ ቻናል ነው ለእናንተ። ሰብስክራይብ በማድረግ ቤተሰቡ ነው። በዛሬ ቪዲዮ ማስተምራችሁ ለምንድን ነው መንተባተባችሁን መቅረፍ ያስፈለገበት ምክንያት እና መንተባተብ ውስጥ መጀመሪያ ምንድን ነው ከሚለውን ጀምር። መንተባተብ ይውላችሁ አሁን ብዙ ሰው ዲፋይን እንደሚያደርገው ወይም ብዙ ሰው ነው ብሎ ራሱን እየተንተባተበ ከሚሰጠው ዴፊኒሽን ይለያል። እኔ የማምነው እናም ደግሞ ከራሴም ጋር ደንበኞችም ጋር ለውጥ እንዲያመጣ ያደረገልኝ ዴፊኒሽን መንተባተብ በራሱ እናንተ የምታደርጉት ነገር ነው፣ ልማድ ነው ማለት ነው። ስፒኪንግ ቢሄቪየሮቻችን በአጠቃላይ የተማርናቸው ቢሄቪየሮች ናቸው፣ ጥሩ የሚሆኑ መጥፎ ማለት ነው። ለምሳሌ አሁን የማወራበት መንገድ አለ አይደል? የእጆቼ እንቅስቃሴ፣ ፈገግ ማለት፣ ኤቭሪቲንግ ቃላትን ማውጣበት መንገድ፣ እናንተን እንግዲህ ለማድረግ የምሞክርበት መንገድ በሙሉ ቢሄቪየር ነው። የተማርኩት ነው፣ ፕራክቲስ ያደረኩት ነገር ነው ማለት ነው። እኔ ጋር የሚመጡ ደንበኞቼ ግን መንተባተብ አሌክስ መንተባተብ ተፈጥሮ ነው፣ እኔ ከ7 ዓመት ከ6 ዓመት ጀምሮ እንዲህ ነው በእናትህ ሳወራ የሆንኩትና የእውነት የሚሻሻል ይመስልሃል? ይሄ ተፈጥሮ እንዴት አስተካክል የምትሳሳቱት ነገር ግን እናንተ ራሳችሁ የምታረጉት ነገር ነው። እሱን አትዘኑ። ለምን አሁን ለምሳሌ ሄዳችሁ የሆነ ዕቃ ለመግዛት ሱቅ ምናልባት መንተባተቤን እንዳያቀብኝ ብላችሁ እሱን ለመጠየቅ ስትሞክሩ ይባባስባችሁ። ለምን እንደዛ የሚሆንበት ያ ነገር ሳይኮሎጂ ላይ አፌክት እያደረጋችሁ ማለት ነው። እናንተ የምታረጉት ነገር ነው። ችግር ነው መቀንቀን ያካል ከዚህ የሚጠይቀው ብትሉ ደግሞ በተሻለ መንገድ የሞት ብላችሁ ደግሞ ሰፊ ይሆናል። ያ ማለት የሚያሳያችሁ ምንድነው? መንተባተብ በራሱ እናንተ የምታረጉት ነገር ነው። አሁን ከኔ ጋር የሚሰለጥኑ መንተባተብ ያለባቸው ደንበኞቼ እንደዚህ አይደለም የሚያውቁት። መጀመሪያ ለምሳሌ አሁን አንድ 19 ዓመት የሆነ ልጅ ምንድነው ከ7 ዓመት ጀመረ። እሺ እኔ ጋር እስኪመጣ ድረስ ግን በቃ በዛ መንገድ እንደሚያወራ እንደ ፐርሰናሊቲ አክሰፕት አድርጎት ነው የቆየው ማለት ነው። ከዛ ግን ሲገባ ሲማር ይሄ እንዴት ነው አንደርስታንድ ለማድረግ ሲሞክር ንግግር በራሱ ምንድን ነው የሚለውን በቃ ገባኝ። ይሄ እኛ የምናደርገው ነገር ነው። ሳይኮሎጂካሊ በሆነ መንገድ አፌክት ሲያደርገን እኛ በሆነ መንገድ ንግግራችን በሆነ መንገድ እንዲሆን ስንሞክር መንተባተባችንን ሰዎች እንዲያውቁብን ለማድረግ ስንሞክር ስንጠበቁ ንግግራችን የሚበላሽበትና እኛ እንደምንፈልገው የማይሆንበት ትክክለኛው ምክንያት ምንድን ነው? ጀስት ቢሄቪየር ስለሆነ ነው። እና መንተባተብንም ዲፋይን ስናደርግ ኖት ኦንሊ ዲስ ፊዚካል የሚታየው የንግግር ጡንቻዎች በትክክል ፋንክሽን አለማድረግ ብቻ አለ። ኢሞሽናል አስፔክት አለው፣ ሳይኮሎጂካል አስፔክት አለው፣ ይሄ ፊዚዮሎጂካል አስፔክት አለው። ምን ማለት ነው? ፊዚካል አስፔክት አለው ስንል የምታዩት እናንተ ለምሳሌ ብሎክ ካደረጋችሁ ጀስት እያወራችሁ ነበረ፣ ቆማችሁ የሆነ ቃል ወጣላችሁ፣ እየታገላችሁ ነው። በቃ ውስጥ ጆሯችሁ ጋር ሊሆን ይችላል ጫና ያለው፣ ከንፈሮቻችሁ ጋር፣ ምላሳችሁ ከላንቃችሁ ጋር፣ እዚህ አካባቢ ሙሉ ፊታችሁ ጋር ሊሆን ይችላል ጫና ያለው። እናንተ የታገላችሁ ነው ሳትንተባተቡ ለማውጣት ያንን ቃሉ ደግሞ አልወጣም እያላችሁ ነው። ያ ፊዚካል ቴንሽን ፊዚካል አስፔክት አለው። እሱ ብቻ አይደለም፣ ያ አካላዊ ትግሉ ደግሞ ወዴት ያማሩ መሰላችሁ? ይሄ እየታገላችሁት ስትሄዱ ትግል ውስጥ ስትገቡ ምን ሳይኮሎጂካሊ አፌክት ያደርጋችኋል? ኢሞሽናሊ ማለት ነው። ምን ብሎ ወይ በቃ አንተ እየታገልክ እኮ ነው አይወጣልህም፣ እና እየተንተባተብክ እንደሆነ ደግሞ ሰዎች ኖቲስ እያደረጉ ነው። ቃሉ እንዴት ነው የሚወጣልህ? ጭራሽ እየተባባሰ ሄዳል ማለት ነው። መታገሉ እየተባባሰ ይሄ ምንድን ነው? ስፓይራል ሉፕ ነው የሚባለው። እዛ ውስጥ ትገባለህ። በቃ ይሄ ነው እየተባባሰ ነው የሚሄደው ማለት ነው። ከዛ ወይኔ እንደዛ ባላችሁ ቁጥር ደግሞ ትግሉ ይባባሳል። ትግሉ እየተባባሰ በሄደ ቁጥር ኢሞሽናሊ አፌክት ያደርጋቸዋል እያለ ነው የሚቀጥለው ማለት ነው። ስለዚህ ብዙ ጊዜ ይሄ ቴክኒኮቹ ያን ብሎክ ለማስቀረት ቀለል አድርጋችሁ ለማውጣት ፊዚካሊ ለንግግር ጡንቻዎቻችሁ የሚሰሩትን ቴክኒኮች ከኢሞሽናል ጋይዳንስ ጋር መሆን አለበት። ኖት ኦንሊ ፊዚካል። ያ ሰው ምናልባት ይሄ እንዴት ነው ከሚያውቃቸው ሰዎች ጋር ከማያውቃቸውም ሰዎች ቢሆን ትምህርት ቤት ከጓደኞቹ ጋር ሲሆን መንተባተቡን እንዳያውቁበት እየፈለገ ምንም አይነት ቴክኒክ ሰታችሁት አይሞክረውም። ለምን? መጀመሪያ ፈቃደኛ አይደለም እነዛ ቴክኒኮች ለመሞከር። ፈቃደኛ መሆኑ የሚታወቀው በተቻለ መጠን ሆን ብሎም ሊሆን ይችላል፣ እንዲሁም ኤክስፕሊሲት በሆነ ምግባር ተንተባተባለሁም ብሎ በመናገር ሊሆን ይችላል፣ በንግግር ውስጥም እንዲታወቅበት በማድረግ ሊሆን ይችላል። አድሜት ካላደረገው በስተቀር ሌሎቹ ቴክኒኮች ለመተግበር ለመሞከር ቀላል አይሆንም። ስለዚህ እንዴት ነው መንተባተብንም ዲፋይን የምናደርገው? ይሄ ብሎክ
መደረጉ ብቻ ወይም ትግል ውስጥ መግባቱ ብቻ ማለት ትግል ውስጥ ስንገባ የሚመጣው ኢሞሽናሊ አፌክት የሚያደርገን ነገር ከግምት ውስጥ መግባት መቻል አለበት ማለት ነው። ይሄ እኔ ጋር የሚመጡትን ደንበኞች ኤክስፒሪየንስ የሚያደርጉት እኔም ራሴ ፊል የማደርገው ነገር ነው። መንተባተብም ላይ ብቻ አይደለም። በአጠቃላይ ንግግር ኢዝ ናት ኦንሊ አባውት ፊዚካል አስፔክትስ ወይም ንግግር ጡንቻዎቻችንን ብቻ በመጠቀም የሚወጣ ነገር አይደለም። የኛ ይሄ ኢሞሽናል ያለንበት ስታተስ በአጠቃላይ ምንድነው ከሰዎቹ ጋር ያለን ሪያክሽን ምን ይመስላል የሚለው በሙሉ አፌክት ያደርገናል። አንድ ደንበኛ ያጫወተኝ ነገር ልንገራችሁ። እኔ ጋር እየተማረ ነው እና ይሄ ኤክስፖዠር ቴራፒ አለ ከፕሮግራማችን። አንደኛው ራሳቸውን ኤክስፖዝ እንዲያደርጉ አድርጋቸዋለሁ እና አንድ ቀን ደወልኩለት፣ ምሳ ሰዓት ይመስለኛል። ወደ ማታ አካባቢ የሆኑ ሱቆች ሄደህ የሆነ ነገር እንድጠይቅ የሚከብዱትን ቃላት ማለት ነው። እና በፊት እኔ ይዤው የሄድኩበት ሱቅ ነበረ ሱቁ ሄድ ያሰበበት ማለት ነው። ሴትዮዋ ምን ሰው መሰለቻው የምታየን ሴት ነች እና ከኔ ጋር መሄዱ ዛን ቀን ጀስት በጣም አዋክባል ነበረ እና ብዙ ኤክስፒሪንስ ጥሩ አልነበረ። ጀስት ብሎክ አድርጓል፣ ቆይቷል። ትግል ውስጥ የሚነበረበት ኤክስፒሪንስ ነበረ። ከዛ ደውዬ ዛሬ መሄድ ስለው እዛ ሱቅ ነበር የሄደውና አልነበረች ማለት ሄድ። ከዛ ልክ ከኋላዬ አቤት ምናምን ያልሽ መጣች። ማስቲካ ነበረ ጦር ማስቲካ አላትና ጦር ማስቲካ ተቀምጦ ሌላ ሱቅ እዛ ብቻ አለ። ሌላ ሱቅ ሲሄድ ጥሩ ማለት ደህና ማስቲካ ብሎ አውጥቶ ማስቲካ ነው። አሁን ይቺ ኤክስፒሪየንስ ምንድነው ታስተምረው? የባለፈው ኤክስፒሪየንስ ስላለ ጥሩ ስላልነበረ ሴትዮዋ እንደምታስቸኩለው የማትረጋጋ የማታዳምጠው ሴት እንደሆነ ስለሳላት የባለፈው ኤክስፒሪየንስ ስለሆነቻል አሁንም ቢሆን ያለ ኢሞሽናሊ አትክተል እንጂ ማስቲካ የሚለውን ቃል ሌላ ሱቅ አውጥቶ ሌላ ማያውቀው እዚህ ላይ ነው ኢሞሽናሊ አፌክት አድርጎ እንዴት ነው እንደዚህ ነገሮችን አንድ የምናደርገው? በተቻለ መጠን እነዛ ሰዎች የሚሆናቸው ሰዎች የተለያየ አይነት ሰዎች ይመስላቸው የሚችል እናንተ ግን እነሱ ታስተርቋቸው የሚሏቸው ሰዎች ይኖራሉ። የሚገባቸውና የሚሏቸው ሰዎች ማስጠበቅ ያያሃል። ትበድ ከፈለገ ትበድ። ከዛ ቀስ ብለህ ማስቲካ ፈልጌ ነው። ከዛ ምን ሆነ ነው ምናምን ካለች አይ አንዳንድ ቃላትን ማውጣት ስለሚከብደን ይቅርታ አስጠበቅኩሽ ይቻላል በዚህ ነገራችሁ። ስለዚህ በተቻለ መጠን ከተለያዩ ሰዎች ጋር ኢንተራክት እንደምታደርጉ አትርሱት። ምንም ግን የእነሱ ሪያክሽን እናንተ በሆነ መንገድ ቢሄቭ ከምታደርጉበት መንገድ ሊያስወጣችሁ አይገባም። ማለት እናንተ የምታወሩበት ዩኒክ የሆነ መንገድ አለ። ጀስት እነሱ ስለፈጠሩ እናንተ አትፈጥሩ። እነሱ ስላስቸኩላችሁ እንዴ በቃ ወደ ነበርኩበት ሀቢት መመለስ እና በድሮ ሀቢት ላውጣው ይሄዳል ነው አይደለም። እየተማራችኋቸው ያለው አዳዲስ ቢሄቪየሮች ካሉ በእነሱ ቢሄቪየሮች ብቻ መለማመድ። ሌላ ይሄ የበፊቱን የድሮ ሀቢት ጀስት ኢግኖር አይጠቅማችሁም። ሰርቫ ያደርጋችሁ ተረዳችሁ። ከዛ ሞር እንደዚህ አይነት አጋጣሚዎችን ራሳችሁን ኤክስፖዝ ባደረጋችሁ ቁጥር ባያችሁ በሞከራችሁ ቁጥር ይሄ ፊር ኦፍ ስተተሪንግ የሚባለው ብንተባተብስ እዚህ ጋር ቢስቁብኝስ፣ ጓደኞቼ ቢያውቁስ፣ እናንተና ቢያውቁስ የሚለው ፍርሃት የቀነሰ በሄደ ቁጥር እናንተ የምትንተባተቡበትን ቻንስ እየቀነሰ ይመጣል ማለት ነው። እንደዚህ አይነት የኮሚኒኬሽን እና የንግግር ቲፖች እንዲደርሷችሁ አካውንት ነው። ቻናሉ ሰብስክራይብ በማድረግ